ከ45 ዓመት በኋላ የሚያጋጥሙ የሰውነት ለውጦችን ምናልባት ከእድሜ ጋር ተያይዘው የሚመጡ ነገሮች ናቸው ብላችሁ ችላ ብላችኋቸው ሊሆን ይችላል። ምቾት ማጣትንና ያልተለመዱ የስሜት ለውጦችን የሆርሞን ለውጥ ስላጋጠመኝ ነው ብላችሁ ምክንያት ፈጥራችሁለት ሊሆን ይችላል። እውነታው ግን ሰውነታችሁ ከ45 ዓመት በኋላ በጣም ጠንቃቃና መልእክቶችን በሚገባ በፍጥነት ለማድረስ የተካነ መሆኑ ነው። ለዚህም በየጊዜው ያለመታከት ያለመሰልቸት መልእክቶችን በፍጥነት ያደርሳል። እነዚህን መልእክቶች በሚገባ ከተከታተላችሁና ለመልእክቶቹ ተገቢውን መልስ ከሰጣችሁ ከ90% በላይ የሚሆነውን የማህፀን ችግር ስር ከመስደዱ በፊት ቀድማችሁ ማወቅና መከላከል ትችላላችሁ። በዚህ ቪዲዮ ከ45 ዓመት በኋላ ሊያጋጥሙ የሚችሉ የማህፀን ችግሮች ምን ምን ናቸው? በምንስ ይነሳሉ? ምክንያታቸውስ ምንድነው? ምልክቶችንና እንዴት በፍጥነት ማወቅ እንደሚችልና የመከላከያ መንገዶችን በተመለከተ ነግራችኋለሁ። በነገራችን ላይ ይህ ቪዲዮ የጤና መረጃ ብቻን የያዘ ሳይሆን እንደ ማስታወሻ የሚጠቅማችሁ እንደ መመሪያ የሚያግዛችሁ የማስጠንቀቂያ ደወሎችን በሚገባ የምታገኙበት እንዲሁም ስጦታ ጭምር ነው። ስለሆነም እስከ መጨረሻው ድረስ በትኩረት ተከታተሉ። የዚህ ቪዲዮ ዓላማ ፍርሃትን ለመፍጠር ሳይሆን በመረጃ ላይ የተመሰረተ ውሳኔ እንድትወስኑ ለማገዝ ነው። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤና መረጃዎችን የማቀርብበት ቻናል ነው። ታዲያ እንደተለመደው ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። ዶክተር መሰለ ነኝ፣ የፅንስና ማህፀን ስፔሻሊስት ሐኪም። ከ45 ዓመት በኋላ በብዛት የሚያጋጥሙ የማህፀን ችግሮች ብዙ ቢሆኑም ለዛሬ 7 አንስተን እነጋገራለን። የመጀመሪያው ከ45 ዓመት በኋላ በብዛት የሚያጋጥመው የማህፀን ግድግዳ መወፈር ነው፣ ወይም ደግሞ በሜዲካል ተርሙ ኢንዶሜትሪያል ሃይፐርፕላዥያ እንለዋለን። በነገራችን ላይ ይህ ችላ መባል የሌለበት አደገኛ ምልክት ነው። የማህፀን ግድግዳ መወፈር ማለት የውስጠኛው የማህፀን ክፍል ወይም ደግሞ ኢንዶሜትሪየም የምንለው በሚወፍርበት ጊዜ የሚያጋጥም ችግር ሲሆን ይህም በብዛት ከ45 ዓመት በላይ ያሉ ሴቶች ላይ ሊያጋጥም ይችላል። ምክንያቱም በዚህ ወቅት በተለይ ኢስትሮጅንና ፕሮጀስትሮን የተባሉት ሆርሞኖች መጠናቸው የተዛባ ስለሚሆን አንደኛው ከአንደኛው ትክክል ስለማይሆንና የተዛባ ስለሚሆን በዚህም የተነሳ የማህፀን ግድግዳ በተወሰነ መልኩ ሊወፍር ይችላል። ስለዚህ የማህፀን ግድግዳ የሚወፍር ከሆነ ሌሎች ምክንያቶችን ሊያሳይ ስለሚችል አስፈላጊውን የምርመራና የሕክምና ሂደት ማድረግ እጅግ በጣም ይመከራል። የማህፀን ግድግዳ መወፈር ሲያጋጥም ጥሩ ነገሩ በቀላሉ መታከምና በቀላሉ ማወቅ መቻሉ ነው። የማህፀን ግድግዳ ሲወፍር የሚታዩ ምልክቶች በወር አበባ መሃል ደም መፍሰስ፣ ብዛት ያለው የወር አበባ ዑደት፣ ከግንኙነት በኋላ ደም ጠብታ ኦር ደግሞ ስፖቲንግ ወይም ደግሞ ደም መፍሰስ፣ ከማረጥ በኋላ የሚያጋጥም ደም መፍሰስ። በነገራችን ላይ ከማረጥ በኋላ ደም መፍሰስ መቼም ቢሆን ትክክል አይደለም። ስለዚህ እንደዚህ አይነት ነገር ሲያጋጥም በትኩረት መታየት ያለበት ጉዳይ ነው። የማህፀን ግድግዳ መወፈር በመድኃኒት በሆርሞን አሊያም ደግሞ በኦፕራሲዮን መታከም የሚችል ችግር ነው። በቀላሉ ማወቅና መታከም የሚችል ችግር ስለሆነ ይህንን ነገር ችላ ማለት የለባችሁ። ሁለተኛው የእንቁላል ዘር ፍሬ ካንሰር ወይም ደግሞ የእንቁላል ዘር ፍሬ ውሃ መቋጠር። የእንቁላል የዘር ፍሬ ውሃ መቋጠር በ20ዎቹና በ30ዎቹ እድሜ ባሉ ሴቶች ላይ በብዛት የሚያጋጥምና በብዛት የሚገኝ ሲሆን ይህም በአብዛኛው ምንም አይነት የጎላ የጤና ችግር የማያመጣ በራሱ በሂደት የሚጠፋና ምንም ችግር የሌለው ሲሆን ነገር ግን ከ45 ዓመት በላይ በሆናት ሴት ላይ ይሄ የእንቁላል ውሃ መቋጠር የሚያጋጥም ከሆነ አስፈላጊውን የምርመራና የሕክምና ሂደት በማድረግ በጥንቃቄ መታየት ያለበት ችግር ነው። የእንቁላል የዘር ፍሬ ካንሰር ዝምተኛው ገዳይ ካንሰር በመባል ይታወቃል። ይህም በብዛት በዓለም ላይ በዝምታ የብዙ ሴቶችን የብዙ እህቶችን ህይወት እየነጠቀ ያለ የካንሰር አይነት ነው። ዝምተኛ የተባለበት ዋና ምክንያቱም ምልክቶቹ ቶሎ ስለማይታዩና የሚታወቀውን ብዙ ችግሮችን ካደረሰ በኋላ ለማከም አስቸጋሪ ደረጃ ከደረሰ በኋላ ስለሚታወቅ በዚህም የተነሳ ዝምተኛው ገዳይ በመባል ይታወቃል። ነገር ግን በጣም ጠንቃቃ ሴቶች ራሳቸውን ከተከታተሉ ምልክቶችን ቀድመው የማወቅ ዕድል ይኖራቸዋል። ድንገተኛ የክብደት መቀነስ ካጋጠመ፣ ከፍተኛ ድካምና የሆድ መነፋት፣ የሆድ መጠን መጨመር፣ ቶሎ የመጥገብ ስሜት፣ የማህፀን ግፊት ወደታች የመጫን ስሜት ካጋጠመ፣ የሆድ ህመምና የሆድ ድርቀት ካጋጠመ ምናልባት እነዚህ የእንቁላል የዘር ፍሬ ካንሰር ምልክቶች ሊሆኑ ስለሚችሉ ቶሎ ብሎ ወደ ሕክምና ተቋም በመሄድ አስፈላጊውን ምርመራና የሕክምና እገዛ ማግኘት ይመከራል። ሶስተኛው ከ45 ዓመት በኋላ የሚያጋጥም የማህፀን መውጣት ወይም የማህፀን መውረድ የምንለው ነው። ወይም ደግሞ በሜዲካል ተርሙ ፔልቪክ ኦርጋን ፕሮላፕስ እንለዋለን። የማህፀን መውረድ ወይም ደግሞ የማህፀን መውጣት ከ45 ዓመት በላይ አሉ
ሴቶች ላይ በብዛት የሚያጋጥም ሲሆን ነገር ግን ብዙ ሴቶች በዝምታ የሚይዙት ችግር ነው። አስገራሚው ነገር በቀላሉ ማከምና ማስተካከል መቻሉ ነው። ያለፉት የእርግዝና ዓመታት፣ መውለድ፣ የኑሮ ውጣ ውረድ፣ የሆርሞን ለውጦች፣ የቆየ የሆድ ድርቀትና ሌሎች የጤና ችግሮች የማህፀን ጡንቻዎች ቀስ በቀስ ጥንካሬያቸውን እንዲያጡ በማድረግ ለማህፀን መውረድ ወይም ደግሞ ለማህፀን መውጣት እንደ ምክንያት ሊሆኑ ይችላል። ስለሆነም ችላ ማለት የሌለባችሁ ምልክቶች እነዚህ ናቸው። ብልት ላይ ወደ ውጭ የወጣ አይነት ስሜት የሚሰማችሁ ከሆነ፣ ሽንት ለመሽናት የምትቸገሩ ከሆነ፣ ስታስነጥሱ፣ ስታስሉ ወይም ደግሞ ስትስቁ ሽንት የሚያመልጣችሁ ከሆነ፣ በግብረ ሥጋ ግንኙነት ጊዜ ህመም የሚሰማችሁ ከሆነ፣ በብልት ጫፍ ላይ የወጣ ነገር ካለ፣ እነዚህ ነገሮች ካሉ በፍጥነት ወደ ህክምና ተቋም በመሄድ አስፈላጊውን የህክምና እገዛ ብታገኙ ይመከራል። አራተኛው ከ45 ዓመት በኋላ ሊያጋጥሙ ከሚችሉ የማህፀን ችግሮች አንዱ ከማረጥ ጋር ተያይዘው የሚያጋጥሙ ችግሮች ናቸው። በነገራችን ላይ ማረጥ ፔሪድ የሚያቆምበት ብቻ ሳይሆን ብዙ ለውጦች የሚያጋጥሙበት፣ እያንዳንዷን የሴቷን ህይወት የሚዳስሱ ለውጦች የሚጀምሩበት ወቅት ጭምር ነው። ከዚህ በታች የተዘረዘሩት ከማረጥ ጋር ተያይዘው ሊያጋጥሙ የሚችሉ ችግሮች ናቸው። የብልት መድረቅ፣ የብልት ጡንቻ መሳሳት፣ ተደጋጋሚ የሽንት ቧንቧ ኢንፌክሽን፣ የግንኙነት ፍላጎት ማጣት፣ ድንገተኛ ሙቀት፣ እንቅልፍ መቸገር፣ የባህሪና የስሜት ለውጦች፣ ድንገተኛ ክብደት መጨመር። እነዚህ ችግሮች ማረጥ አካባቢ ያለች ሴት ላይ ሊያጋጥሙ የሚችሉ ችግሮች ሲሆኑ ስለ እነዚህ ጉዳይ በቀጣይ ቪዲዮ በስፋት የምሰራ ይሆናል። ይህንን ግን ያስተውሉ፣ እያንዳንዱ ችግር በተለያዩ የህክምና አማራጮች መታከም የሚችሉ ችግሮች ናቸው። አምስተኛው የማህፀን ጫፍ ካንሰር። የማህፀን ጫፍ ካንሰር ልዩ ካንሰር ነው። ልዩ የተባለበት ምክንያትም አንደኛ እድገቱ በጣም አስጋሚ ሲሆን ከ10 እስከ 20 ዓመታትን ሊፈጅ ይችላል። ሁለተኛ ይህ ካንሰር በቀላሉ ማወቅና መታከም የሚችል መሆኑ ነው። ነገር ግን በየዓመቱ በሺዎች የሚቆጠሩ ሴቶች በዚህ ካንሰር የተነሳ ህይወታቸውን ያጣል። በጊዜው ትኩረት ስለማይሰጡና ወቅታዊ የሆኑ ምርመራዎችን ስለማያደርጉ። እነዚህ ምልክቶች ካሉ ችላ አትበሏቸው። ከግንኙነት በኋላ መድማት፣ በፔሪድ መሃል ደም መፍሰስ፣ ከማረጥ በኋላ ደም መፍሰስ፣ ሽታ ያለው የማህፀን ፈሳሽ፣ የዳሌ ወይም ደግሞ የወገብ ህመም ካጋጠመ እነዚህ ነገሮች የሌሎች ችግሮች መነሻ ሊሆኑ ስለሚችሉ በፍጥነት ወደ ህክምና ቦታ ሄዶ አስፈላጊውን የምርመራ ሂደትና የህክምና አማራጮችን ማግኘት ይመከራል። ስድስተኛ ከሚያጋጥሙ የማህፀን ችግሮች አንዱ ቅድመ ማረጥና እየተዘበራረቀ የወር አበባ ዑደት መኖር። ከ45 ዓመት በኋላ የሆርሞን ለውጦች የሚታዩበት ሲሆን በዚህም የተነሳ ብዙ ለውጦች ሊያጋጥሙ ይችላሉ። የሆርሞን ለውጦች እንደ ሞገዳማ ንፋስ ሊለያዩ ይችላሉ። አንዳንድ ጊዜ ከፍ፣ ሌላ ጊዜ ደግሞ ዝቅ ሊሉ ይችላሉ። በዚህም የተነሳ ፔሪድ በወር 2 ጊዜ ሊመጣ ይችላል። እንዲሁም ደግሞ ለወራት ሳይመጣ ቆይቶ በድንገት ደግሞ ሊመጣ ይችላል። መጠኑ በዛ ሊል ይችላል። ሌላ ጊዜ ደግሞ መጠኑ አነስ ሊል ይችላል። እንዲሁም ረዘም ላለ ጊዜ ሊፈስ ይችላል፣ ወይም ደግሞ ለአጭር ጊዜ ሊፈስ ይችላል። ነገር ግን ሁሉም የተዘበራረቀ የወር አበባ ዑደት የቅድመ ማረጥ ውጤት ላይሆን ይችላል። ምናልባትም የእነዚህ ችግሮች ምልክት ሊሆንም ይችላል። የማህፀን ግድግዳ መወፈር፣ አዲኖማይሲስ፣ ፖሊፕ፣ ሞኝ የማህፀን እጢ እንዲሁም የማህፀን ግድግዳ ካንሰር ሲያጋጥሙ የእነዚህ ምልክቶች መገለጫም ሊሆን ይችላል። ስለዚህ በትኩረት መከታተል ይኖርባቸዋል። ሰባተኛ ሞኝ የማህፀን እጢ። ሞኝ የማህፀን እጢ ከ45 ዓመት በፊት አሉ ሴቶች ላይ በብዛት የሚያጋጥም ሲሆን ከ45 ዓመት በላይ አሉ ሴቶች ላይ ካጋጠመ እድገቱና ሊያመጣቸው የሚችሉ ችግሮች የተወሰነ ሊብሱ ይችላሉ። ምክንያቱም በዚህ ወቅት ከፍተኛ የሆነ የሆርሞን ፍላክቹዌሽን ኦር ደግሞ የሆርሞን ለውጥ ስላለ። ከዚህ የምንረዳው በተለይ ከ45 ዓመት በኋላ ሞኝ የማህፀን እጢ የሚያጋጥም ከሆነ የእጢው እድገት ከ45 ዓመት በፊት አሉ ሴቶች ላይ እንዳጋጠማቸው ሴቶች ላይሆን ይችላል። ለምሳሌ እጢው በፍጥነት ሊያድግ ይችላል፣ ወይም ደግሞ በፍጥነት መጠኑ ሊቀንስ ይችላል። ብዛት ያለው ደም መፍሰስ እንዲያጋጥም እንደ ምክንያት ሊሆን ይችላል። ማህፀን ላይ የሚፈጥረው ጫና ከፍተኛ ሊሆን ይችላል። በተጨማሪም ብዙ ደም በመፍሰሱ የተነሳ ለደም ማነስ እንደ ምክንያት ሊሆን ይችላል። ስለዚህ ሰውነታችሁ ለሚያሳያችሁ ለእያንዳንዱ ለውጥ ተገቢውን ትኩረት ስጡት። ከ45 ዓመት በኋላ ነገሮች የሚቀንሱበት ሳይሆን እውቀትን የምታገኙበትና ጥንቃቄዎችን የምታዘወትሩበት ዕድሜ ነው። ሰውነታችሁ እናንተን እየጣላችሁ ሳይሆን መመሪያዎችን እየሰጠ ነገን እያስተካከለላችሁ ነው። ከዝምታ የጸዳ፣ በፍርሃት ያልተዋጠ፣ በግንዛቤ የዳበረ የዕድሜ ዑደት ይገባችኋልና። ስለዚህ ሰውነታችሁን አዳምጡ። ለእያንዳንዷ ምልክት ተገቢውን ትኩረት ስጡ። ምክንያቱም ጤናማ ህይወት ከ45 ዓመት በኋላ ይገባችኋልና። በዚህ ወቅት ጠንካራውን የህይወት ምዕራፍ ስለምትጀምሩ። ይህ ቪዲዮ ጠቃሚ ነው ብለው ካሰቡ ላይክ፣ ሼር ማድረግውን አይርሱ። እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።